ጤና ይስጥልን አድማጮቻችን፣ አሁን የደረሰን ሰበር ዜና አለ። ኢራን በሳውዲ አረቢያ ትልቁ የነዳጅ ማጣሪያ ላይ ጥቃት ሰነዘረች። ዋሽንግተን ፖስት እንደዘገበው የሳውዲ አረቢያ ባለስልጣናት ጥቃት የሰነዘሩ ድሮኖች ተመተው ወድቋል ብለዋል። ይህ ራስ ታኑራ የተሰኘው የሳውዲ ዋና የነዳጅ ማጣሪያ በቀን ከግማሽ ሚሊዮን በርሜል በላይ የሚያጣራ እጅግ ግዙፍ ሀብት ነው። ይሁን እንጂ ምን ያህል ጉዳት ደርሶበታል የሚለውን ለማወቅ በማጣራት ላይ ነኝ ያለችው ሳውዲ በከፊል ግን የሥራ መቋረጥ እንዳጋጠመው በግድምዳሜ ተናግራለች። ይህ ሁኔታ በዓለም የነዳጅና የኃይል አቅርቦት ላይ ትልቅ ተጽዕኖ ሊኖረው ይችላል። በተመሳሳይ ኢራን በእስራኤልና በአሜሪካ በተሰነዘረባት ጥቃት መሪዋን ማጣቷን ካረጋገጠች ወዲህ ጥቃቷን በባህረ ሰላጤው ሀገራት ላይ አጠናክራ ቀጥላለች። ይህም በሺዎች ለሚቆጠሩ የበረራ አገልግሎቶች መሰረዝ ምክንያት ሆኗል። ኢራን በባህሬን፣ በዩናይትድ አረብ ኤሚሬትስ፣ በኩዌትና ዙሪያውን ባሉ አካባቢዎች መሰረተ ልማት፣ የጦር ሰፈር፣ ሲቪል የአየር ማረፊያዎች ላይ ሳይቀር ጥቃት እየሰነዘረች ነው። ጉዳዩ ያሳሰባቸው እንደ ዩናይትድ ኪንግደም፣ ፈረንሳይና ጀርመን ያሉ ሀገራት ከእስራኤልና አሜሪካ ጎን ለመሰለፍ እያሰላሰሉ መሆኑ ተገልጿል። ይህም በዛኛው ጎራ ሌላ ሀገራት እንዲሰለፉ የሚያመቻች ዕድል እንዳይፈጥርና የለየለትና በቁጥር የሚገለጽ የዓለም ጦርነት እንዳይቀሰቅስ ክፉኛ ስጋትን ፈጥሯል። በተመሳሳይ ዜና ብዙም ባልተለመደ መልኩ የአሜሪካ የጦር አውሮፕላኖች ከኩዌት ሰማይ ላይ እንደረገፉ እየተነገረ ነው። መመታታቸውን የሚጠቁም አንዳች ነገር በሌለበት ሁኔታ ይህ ክስተት መፈጠሩ አግራሞትን ጭሯል። አንድ የጦር አውሮፕላን በአካባቢው ሲወድቅ የሚያሳይ ምስል በተንቀሳቃሽ ስልክ ተቀርጾ ታይቷል። አድማጮች፣ እንዲህ ወቅታዊ ዜናዎች በሰዓቱ እንዲደርሳችሁ ሰብስክራይብ በማድረግና የዶል ምልክቷን በመጫን የቻናላችን ቤተሰብ ይሆኑ ዘንድ ከነቤተሰቦ ወዳጅ ዘመዶ ጋር ተጋብዘዋል። እናመሰግናለን። መልካም ቆይታ።